ጤና ይስጥልኝ። የፊንቴክ ኢንቨስትመንት የ1.7 ቢሊዮን ብር ማጭበርበር ወንጀል ወቅታዊ ዝርዝሮችን ይዘን ቀርበናል። ፊንቴክ ኢንቨስትመንት በሚል ስም የተፈጸመውና ከ1.7 ቢሊዮን ብር በላይ የሚገመት ንብረትና ገንዘብ የጠፋበት ግዙፍ የማጭበርበር ወንጀል ዛሬም ፍርድ ቤት ውሏል። በዛሬው ውሎ በተለይ የተያዙት ታዋቂ አርቲስቶች ምን እያሉ እንደሆነና የደንበኞች ተበዳዮች ዕጣ ፈንታ ምን ሊሆን እንደሚችል ዝርዝር መረጃዎች ወጥተዋል። ዛሬ ፍርድ ቤት የቀረቡት አርቲስት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና ሌሎች ተጠርጣሪዎች በጠበቆቻቸው አማካኝነት የሰጡት ቃል እንደሚከተለው ተጠቅሷል። አርቲስቶቹ ድርጅቱን ያስተዋወቁት በሕጋዊ መንገድ የተመዘገበና ከባንኮች ጋር ግንኙነት ያለው መስሏቸው እንደሆነ ተናግረዋል። እንደ ማንኛውም የንግድ ማስታወቂያ ስራችንን ሰርተን ተከፍሎናል እንጂ ድርጅቱ ሕዝብን ለማጭበርበር ያቀደ መሆኑን አናቅም ሲሉ ተከራክረዋል። ፖሊስ እያንዳንዳቸው 8 ሚሊዮን ብር የሚያወጡ የኤሌክትሪክ መኪኖችን በስጦታ ተሰጥቷቸዋል የሚለውን ክስ በተመለከተ አርቲስቶቹ መኪኖቹን የተቀበሉት እንደ ስጦታ ሳይሆን በማስታወቂያ ስራ ክፍያ መልክ እንደሆነና ይህም የተለመደ አሰራር መሆኑን በመግለጽ ዋስትና እንዲሰጣቸው ጠይቀዋል። ፖሊስ ግን አርቲስቶቹ ድርጅቱ መኪና እንደሌለው እያወቁ የሌለ መኪና እንደተረከቡ በማስመሰል ህዝቡን እንዲታለል አድርገዋል በማለት የዋስትና ጥያቄያቸውን ተቃውሟል። ከ1200 በላይ የሚሆኑት ተበዳዮች ዕጣ ፈንታን በተመለከተ ዛሬ ከፍትህ ሚኒስቴር የወጡ መረጃዎች የሚከተሉትን ነጥቦች ያሳያሉ። የፊንቴክ ኢንቨስትመንት የአልፋቲዞና የተጠርጣሪ ግለሰቦች የባንክ ሂሳቦች በሙሉ ታግደዋል። በተጨማሪም በድርጅቱ ስም የተመዘገቡ 148 መኪኖችና የተለያዩ ህንፃዎች ላይ እገዳ ተጥሏል። የፍትህ ሚኒስቴር እንደገለጸው የፍርድ ቤት ሂደቱ ሲጠናቀቅ የተያዙት ንብረቶች ተሽጠውና የታገደው ገንዘብ ተሰብስቦ ለተበዳዮች እንደየደረሰባቸው ጉዳት መጠን ተመጣጣኝ ክፍያ እንዲያገኙ ይደረጋል ብለዋል። በጅቡቲ በኩል ወደ ውጭ የሸሸውን ገንዘብ ለማስመለስ ከመንግስታቱ የጸረ ሙስናና የገንዘብ ማጠብ ተቋማት ጋር ንግግር መጀመሩን ተገልጿል። ሆኖም ሙሉ 1.7 ቢሊዮን ብሩን በአንድ ጊዜ ማስመለስ አስቸጋሪ ሊሆን እንደሚችል ተጠቁመዋል። ፍርድ ቤቱ የፖሊስን የምርመራ ውስብስብነት ግምት ውስጥ በማስገባት በአርቲስቶቹ ላይ ተጨማሪ የ7 ቀን የምርመራ ጊዜ ፈቅዷል። ዋናው ተጠርጣሪ ዳንኤል ዮሐንስ በማረሚያ ቤት ሆኖ ጉዳዩን እንዲከታተል ታዟል። ፖሊስ እስካሁን ያልተያዙ ግብረ አበሮችና የተደበቁ ንብረቶችን እንዲያፈላልግ ጥብቅ ትዕዛዝ ተሰጥቶታል። የተከበራችሁ ተመልካቾቻችን፣ አድማጮቻችን ይህ የፊንቴክ ኢንቨስትመንት ክስ በሀገሪቱ የፋይናንስ ደህንነት ላይ ትልቅ ትምህርት የሰጠ ክስተት ሆኗል። ፖሊስ አሁን ማንኛውም በዚህ ድርጅት የተታለለ ዜጋ መረጃውን እንዲያደርስ ጥሪውን አቅርበዋል። ስለተከታተላችሁን እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።